የዛሬው ታሪክ የመጣው ከመጽሐፍ ቅዱስ መዝሙር 70 ነው። ይህ መዝሙር የተጻፈው በንጉሥ ዳዊት ነው። ዳዊት ይህንን ጸሎት ሲጽፍ አልተረጋጋም። ችግር ውስጥ ነበር። ጫና ውስጥ ነበር። ወዲያውኑ እርዳታ ያስፈልገው ነበር። ዳዊት ወደ እግዚአብሔር ጮኸና እግዚአብሔር ሆይ እባክህ እኔን ለመርዳት ፍጠን አለ። ፍርሃቱን አልደበቀም። ጠንካራ መስሎ አልታየም። ለእግዚአብሔር በሐቀኝነት ተናግሮ ነበር። ዳዊት እግዚአብሔር አስቸኳይ ጸሎቶችን እንደሚሰማ ያውቅ ነበር። እግዚአብሔርን ሊጎዱት ከሚፈልጉት እንዲጠብቀው ጠየቀ። እግዚአብሔርን እፍረትንና ፍርሃትን እንዲያቆም ጠየቀ። ከዚያም ዳዊት አንድ አስፈላጊ ነገር ተናገረ። የሚወዱት ደስ ይበላቸው እኮ አለ። ዳዊት በችግር ውስጥም ቢሆን እግዚአብሔር ማን እንደሆነ አስታወሰ። እግዚአብሔር እንደሚያድን አስታወሰ። እግዚአብሔር ታማኝ መሆኑን አስታወሰ። በመዝሙሩ መጨረሻ ላይ ዳዊት እኔ ድሃና ችግረኛ ነኝ አለ። ነገር ግን በዚህ አላቆመም። እንዲህ አለ፣ እግዚአብሔር ረዳቴና አዳኔ ነው። ይህ መዝሙር ኃይለኛ ነገር ያስተምረናል። ችግር ሲመጣ ወደ እግዚአብሔር መሮጥ እንችላለን። እርዳታ ሲዘገይ እግዚአብሔር እንዲቸኩል ልንጠይቀው እንችላለን። እግዚአብሔር በሐቀኛ ጸሎት አይበሳጭም። እግዚአብሔር የተጎዳውን ልብ ጩኸት ይሰማል። ዛሬ ከተጨነቁ ይህ ጸሎት ለእናንተ ነው። እግዚአብሔር ረዳታችሁ ነው። እግዚአብሔር አዳኛችሁ ነው። እርሱም ፈጽሞ አይዘገይም። ይህ ታሪክ ካበረታታችሁ ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት ላይክ እና ሰብስክራይብ ያድርጉ።